ማንነታቸው የማይታወቁ ሰዎች የሰው ቤት ሰብረው ለመግባት ሲሞክሩ የሚያሳዩ ቪዲዮዎች። በዛሬ ቪዲዮዬ ማንነታቸው የማይታወቁ ሰዎች አንዳንዶቹ የፊት ጭንብል አድርገው አንዳንዶቹ ደግሞ ፊታቸው እየታየ የሰው ቤት ለመግባት ሲሞክሩ የሚያሳዩ 6 አስደንጋጭ ቪዲዮዎች የምናይ ይሆናል። ከመጀመራችሁም በፊት ሰብስክራይብ በማድረግ ማበረታታት ትችላላችሁ። አንደኛ፣ የዚህ ቤት ባለቤት ከምሽቱ በ1 ሰዓት ከ20 ላይ የምግብ ዴሊቨሪ መጥቶለት በሩ ይንኳኳል። ነገር ግን የቤቱ ባለቤት ምንም ነገር አላዘዘም ነበር። በሰዓቱ የቤቱ ባለቤት ከአጎቷ ልጅ ጋር ቤት ውስጥ ብቻቸውን ነበሩ። በሩ ላይ የነበረችው ሴት በሩን በተደጋጋሚ ታንኳኳለች። ውስጥ የነበሩት ሰዎች ተኝተው ስለነበር አልሰሟትም ነበር። ነገር ግን ጠዋት ተነስተው ሲመለከቱ የቤታቸው በርና መስኮት ተሰባብሮ ነበር። ማታ ምን እንደተፈጠረ ለማየት የበር ካሜራዋንና የግቢ ካሜራዋን ስትመለከት አስደንጋጭ ነገር ትመለከታለች። የተመለከተችውም ይህንን ነው። በበሩ ካሜራ የተቀረጸው ቪዲዮ ከ1 ሰዓት ከ20 እስከ 2 ሰዓት ከምሽቱ ድረስ ይቺ ሴት ምግብ አድራሽ በመምሰል በሩን ስታንኳኳ ነበር። ነገር ግን በግቢ ውስጥ በነበረው ካሜራ የተቀረጸው ነበር አስፈሪው። 4 ሰዎች በአጥር በመዝለል በመስኮት ለመግባት መስኮቱን መሰባበር ጀመሩ። በመጀመሪያ ሊገቡ ያሰቡት የነበረው በበሩ ሲሆን ለዴሊቨሪ ብለው በሩን ሲከፍቱላቸው ለመግባት ነበር ሐሳባቸው። ነገር ግን የሚከፍትላቸው ሰው ሲያጡ በጀርባ ግቢ መስኮት ለመግባት አሰቡ። እሱም ሳይሳካላቸው ሲቀር በምስሉ ላይ ያያችኋት ሴትና 4ቱ ሰዎች አንድ ላይ ቤቱን ለቀው ይሄዳሉ። በፖሊስም ሊያዙ አልቻሉም። በሁለተኛ ላይ ያለው ቪዲዮ ግን በሰዓቱ መድረስ ስላልቻሉ ቤታቸውንና መኪናቸውን በእሳት አቃጠለባቸው። በመጀመሪያ በምስሉ ላይ እንደምትመለከቱት ካሜራውን ለመሸፈን በጎን በኩል እየሞከረ ያሳያል። ቤት ውስጥ ደግሞ እናትና ልጅ አብረው ነበሩ። ፖሊሶች ሲያጣሩ የድሮ ፍቅረኛዋ እንደነበር አወቁ። በመጀመሪያ ካሜራውን ለመሸፈን ሞክሮ እምቢ ሲለው አካባቢውን ለቆ ይሄዳል። ከ30 ደቂቃ በኋላ በመመለስ ካሜራውን ይሸፍነዋል። ከ15 ደቂቃ በኋላ ጎረቤታቸው ወደ ቤታቸው በመምጣት መኪናቸውና ቤታቸው በእሳት እንደተያያዘ ይነግራቸዋል። ፖሊሶችና የእሳት አደጋ ሰራተኞች ቢጠሩም መኪናው ሙሉ በሙሉ ተቃጥሎ ቤቱ ደግሞ ግማሹ በእሳት ጋይቶ ነበር። በሶስተኛ ላይ ደግሞ በእኩለ ቀን አንድ ጎረቤት ካጠገቡ ያለው ቤት ሲዘረፍ በካሜራ ይቀርጸዋል። እንደምትመለከቱትም በሩን ሰብረው ከገቡ በኋላ ካዝናውን ይዘውት ወጡ። ብዙ ቢለፉም ካዝናው ሰፊ ስለነበር መኪና ውስጥ አልገባም ይላቸዋል። ፖሊሶች እየመጡ እንደሆነ ስላወቁም ካዝናውን ጥለውት ይሄዳሉ። በበር ካሜራ የተቀረጸው ይህ ቪዲዮ መሳሪያ የያዘ አንድ ሰው በሩ ላይ ሰው እየጠበቀ ያሳያል። ምን እየጠበቀ ይመስላችኋል? ኮሜንት ላይ ጻፉልኝ። በ5ኛ ላይ ያለው የበር ቪዲዮ ደግሞ ፖሊሶች ቤት ተሳስቶባቸው የሌላ ሰው ቤት ለመግባት ሲሞክሩ ያሳያል። Police search warrant! Police search warrant! Policía orden de arresto! የቤቱ ባለቤቶችም በሁኔታው ተደናግጠው ነበር። በሎስ አንጀለስ ውስጥ አንድ ማክስ ያደረገ ሰውዬ ቤት ውስጥ ማንም እንዳልነበር ስላወቀ በሩን ሰብሮ ይገባል። በሚያስገርም ሁኔታም ይህ ሁሉ ሲፈጠር የቤቱ ባለቤት በካሜራ ከሌላ ቦታ ሆኖ እየተመለከታቸው ነበር። በመጨረሻ ላይ ደግሞ አንድ እድሜው 4 ዓመት አካባቢ የሆነ ልጅ እየሮጠ በየቤቱ ሲሄድ ያሳያል። በአካባቢው የሚገኙ ሰዎችም ጠፍቶ እንደሆነ ስላወቁ አፈላልገው ቤቱ በሰላም እንዲደርስ ቢፈልጉም ያገኙት አልቻሉም። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስክንገናኝ ሰላም ቆዩ።